ብርጅስቶን እና ዝናሽ ተጣልተው በመኪና በጭንቅላት ሄድ በሻቦላ ረዱኝ ብላ ተናግራ በሶስተኛው ቀን እያሉ የተለቃቀሱ ተታረቁ። ሮሚ ዝም አልኩኝ። የነሱ ደግሞ አንቺ እንዴት ተይሮሚ ያታዩ እኔ ማልደራደርባትን ጠርቼልሻለሁ። እሺ ለምን እንዳልኩሽ ልንገርሻ ሮሚ ይዤሻለሁ ያልኩሽ ቤት ከዛሬ 3 ቀን በፊት ድብቅ ብዬ እያየሁሽ ነበረ ዮዳ ቤት። ከዛ ለካ ተይው ሮሚ ለምን እንደዛ እንዳልሽ ለካ ያን ቁንዝር በጣም ነው የምጠው ደግሞ ረሳሁት። አይ ቁንዝር ግን ይሁን ልንገርሽ ምን እንዳደረግሽ ድብቅ ብዬ ኮሜንት አየሁሽ። ጆይን አልሽ ሮማ ተሰማ እንዴ ምን ልትኖሩ ሮሚ እዚህ መጣችሁ? ጸጥ አልኩኝ ባላየ ማለት ነው። ኮሜንት ላይ ቁጭ ብለሽ አንተ ምን አይነት የሰይጣን ነገር ቅን ትጠላለህ? ሮሚ ታይተሻል። ጉቺ እናንትና ተታረቁ ለምን ተታረቅሽ ብሎ ሲጠይቃት እርቅን የምትጠላ ሰይጣን ያልኩትኝ ሮሚ በስመ አብ ሮሚ ናት ነው ያልኩትኝ። ከዚህ ነው ያማተብኩት በህይወቴ ያማተብ እንደዛ ላይ ወይ ብዬ እንዴት መሰለሽ አንድ ነገር ልንገርሽ። እርቅ ትክክለኛ እግዚአብሔር ነው። ነገር ግን ይሄ እቺ እቴቴ ግን ትታረቃለች። ከኔ ጋር ስንቴ ነው የተታረቀው? 7000 ሰው ላይ ብሏል እኮ ሮሚዬ። መቁጠር አቅቶ እጅ ጨምረ የጎረቤት እግሩ ሁሉ ቁጥር ያለው እሱን ነው ላመላክትሽ ቅድም የፈለኩት። ታውኩት ድጋሚ ምንም ሳላረገው ላሰኝ አንቺና እሱ ቁጭ ብለን ሀፕን ያደርገው ሶስታችን ጌም ስንጫወት ስለ ልጅ የነበረው ሰላም ነበርን። ከነሱ ከደፋሪዎቹ ሳቢ ተቀብሎ ላሰኝ ምንም ሳላረገው አስፈቅዶ ደውሎ አለ ኮመንት ውስጥ ነው ሮማን ስለ ልጅሽ ላወራ ነው መብት ነው። ዩቲዩብ ላይ ቲክቶክ ላይ የተወራ ወሬ ፈልስፋ አታወራ አውራ አልኩት። ወስዶ እኔንም ልጄንም ሞለጨን ከመሬት ተነስቶ ተጣላ ማለት ነው። ድጋሚ እንትና ቤት ፊራ ቤት ገብቶ እኔ እያለሁ ነው የመጣው። እሱ እያለሁ ነው የገባሁት። ብቻ እኔ እያለሁ ከፊራ ጋር ባለፈው የተጣላን ጊዜ አትጣሉ። እሱ እየደረሰብኝ ነው እኔ ያልደረስኩበትም። ልጄን ነክቶም ልጁን ሳነካ ተውኩት። አሁን ድጋሚ ከጂጂ ክያ ጋር ሆኖ ሲልሰኝ ሰው ተቆርጦ ላከልኝ። ይሄ ሰውዬ የዩቱቡ መጫወቻ ነው የሚፈልገው፣ ሰላም አይደለም ከኔ ጋር የሚፈልገው። ስለዚህ እኔ ዳን ከዚህ በኋላ ከሱ ጋር በተአምር አይሆንም። የኔ የሱ ዩቱብ ማጫፈር አይደለም በቃ። ስለዚህ አቋማችን አቋም ነው በቃ። ውድ ተመልካቾቻችን በዛሬው ቀን ሮማ ተሰማ ቤታዮ ከእቴቴ ጋር ላንታይ ከታየን ደግሞ በድንጋይ ቀጥቅጣችሁ አናታችንን ፈጥፍጡን ብለን ለኢትዮጵያ ቲክቶክ መንደር እንድታጠፉን ተደራይታችሁ ከቲክቶክ መንደር እንድታጠፉን ፈቅደናል። ሮሚ ይሰማል። ሴጋውን ላንታረቅ እቴቴን ላንታረቅ ቃል ገብተናል። እኔ ሮሚ አደርገዋለሁ። ለምን መሰለሽ? አንቺም ቆርጠሻል። ሁኔታሽ አይንሽ ያስታውቃል። ሌላ ጊዜ ቢሆን ነበር ፈገግቲ ነበር። በቃ የኔ ቆንጆ ሮሚ ያምሩብሻል። ደግሞ ዛሬ በቃ እኔም ሮሚ እግዚአብሔርን ነው የምልሽ። እግዚአብሔር ምስክሬ ነው። እንኳን እሱን አይደለም መወዳቸው እንኳን ተጣልቼ ለመታረቅ እንኳን የሚያንቀኝ ሰው ነኝ። በጭራሽ በፍጹም አሻፈረኝ። ይሩንታ እምነት የሌለው ሰው እኮ ኑሮ ለሆዱ እኮ ጸጥ ብሎ ነው የሚሰድብሽ እኮ ብድግ ብሎ። አሁን ሀቢባ ምንም መታረቅ ፈልጎ ምች ተጣልታኝም አያታለሁ አለ። ይቺ አንጀትሽ ሊበላ እኮ ነው ሲስተሙ። ለምን መሰለሽ ሮሚ በራሱ መንገድ መጥቶ ቢጣላይ ማለት ነው ሮሚ እግዚአብሔርን ታረቀው ነበር። ምንም አይመስለኝም። በራሱ መንገድ ተጣልተን ቢሆን ለሰው ተደርቦ ምናምን መጥቶ ስለሰደበኝ ነው ያቺ ነገር እኔ ከሆዴ ልትወጣ ያልቻለችው። እና ብዙ የውሸት ወሬ ገብቶሻላ። የእውነትን እንደ ውሸትን ፋብሪኬት አድርጎ የውሸት ወሬ አላ በቃ እንደዚህ ልጅ አላ ልጁ አንከደ ይሄ ሁሉ ነገር ለምን አስፈልገ? እንዲህ ብሎ ስምሽን ያጠፋል እንድትጠይ ወይ ደግሞ የሆነ እንድትወድቅ ያደረገኝ ሰው ውድቀትሽን የተመኘ ሰው በጭራሽ ነው። አንዳንድ ሰው ተነቋቅረሽ ተጣልተሽ ላሽላሽ የምትበባለ እሱ ግን ሰድቦኝ እንደዛ አድርጎኝ እኔ ውሻ አይደለሁም ሮሚ እመቤቴ
ስለዚህ እንቦልከው አሁን ከአመት ሮሚ እግዚአብሔርን ከአመት እስከ አመት ነው የምልሽ። ለምን ቀኑ ዛሬም ሲሰድበኝ ነበር። ዛሬም በየቀኑ እየገባ የወጥ ቅመም አድርጎኛል፣ እየሰደበኝ ሄድበት ነው ብለው ፑሽ ምንም አይመለከተኝም። ሄድበት ይሳል። ሰውም ይሰለችዋል። አንድ አይነት ወሬ ሲደርቅበት ትቶት ነው የሚሄደው። ገባሽ? አይሰለችም? ችግር ምንድን ነው ነው የሚሉኝ። እኔ ከአንቺ አስታርቀኝ እያለ ነበረ። ቤታን አብራችሁ ልትረግጡ ኖ ለእንትና እኮ ጠየቀኝ። ሮሚ ልጁን ለምን ሰደኝ ምናምን በውስጥ አዋራሻለሁ ምናምን እርቅ እኔ ወፍ የለችም። የነካውበትን ግን ሪዝን ተሙ ጋ ሄጄ ሮሚ ይፈልግሻለሁ ብሎ እንዲህ ሲለኝ እኔ አልነካውበትም። አባቴን የነካ እሱ፣ ልጄን የነካ እሱ። አልነካውትም አልኩ። ገባሽ? አሁን እሱ ታርቆ ሌላ ታምር ሊፈጠር እኔ አልታረቀውም። ከዚህ በኋላ ነገርኳችሁ ኢትዮጵያኖች፣ አልታረቀውም። ማማት ነው አውቃለሁ። በሃይማኖቴ አይፈቅድም። እግዚአብሔር አምላክ በላይ ወር ነው። ነገር ግን ሁሉ ነገር እኔ ሰው ነኝ፣ አምላክ አይደለሁም። አምላክ የሚችለውን መቻል አልችልም። እኔ ራሱ ነው ልጄን የነካው፣ ራሱ ነው አባቴን የነካው። እኔ አልነካሁትም። ሳይነካ ቤተሰቦቼን ነክቼ እሱ ስነካ ለሱ ጻድቅ፣ እኔ ሳልነካው ግን ለሱ እንትን የሆነበት የለም። ያምጣ እኔ ሳልነካው የነካኝን ነክቶኛል። ስለዚህ ለሱ ጽድቅ ለእኔ እንትኩነን የሚሆንበት የለም። ማማት ነው እያላችሁ ለምጽፉ እኔ አልተሳደብኩም። ቀባጥሩ ችግር የለም። እኔ ምን እንደማረግ ጠንቅቄ አውቃለሁ። የኔ ውድ እንዴት ነሽልኝ ቤቤዬ? እና የራሴን ነው የማረገው። የሰው ልጅ እኔ ኢትዮጵያ ውስጥ ገብቻለሁ። እግዚአብሔርን ነው የምላችሁ። ኢትዮጵያ ውስጥ ያለ ሰው ማንን ይወዳል? ማንን ነው የሚከተለው? እኔ ብያታለሁ ለቤታ ጧት አንቺና ቤታን ስናይ እንደምንደሰት ብለው ሲያወሩ፣ እኔ እኮ ከዮኒ ስጣላ እኔ ቤታየውን ተጣያ አላልኳትም። እብን እሷ ካለች አልናገርም። ለምን ሰው ማጣላት በእኔ የተነሳ ማንም ሰው እንዲጣላ አልፈልግም። ግን እያረገ ያለው ነገር ትክክል አይደለም። ዛሬ ምን እንዳደረገ ታውቂያለሽ? ሮሚ እንትና እኔ ቁሚልኝ አላልኳት ምን አላልኳት። ልክ እንደተነጋገርና ከዛ ጂጂ ማለት ነው እኔን እንደዚህ በቃ ዩቲዩብ ስሪ ምናምን እያለ እንደዛ እያወራች ነበር። ከዛ ለምን ለሷ ቆምሽላት ብሎ እርግጥ አድርጎ ለምን አወራሻት ምናምን ብሎ አልሰደባት። እኔና ሰው እኮ አላወራንም። ራሱ ጂጂን ረገጣት። እንግዲህ አየሽው አይደለ? ጂጂ በጣም የዋሰውና ምናምን ፈትቻለሁ ምናምን እንዳላላ ዛሬ ደግሞ ረገጣት። እግዚአብሔርን ለቤታ ለምን ቆምሽ ብሎ ታዲያ ይሄ ሰውዬሽ ሰው ሁሉ እንዲያድምብሽ ነው የፈለገው። እንዲያድምብኝ ለምን ቆምሽ? እኔ አለ ብቻሽን እንትን ስል እንዴ ፍየሎቻቸው ለሳ እና እኔ አለ እንትን ስላትኛ አለ ሰው በሌላት ሰዓት ሰው በጠላት ሰዓት እኔ ነኝ የቆምኩላት ለጂጂ። መቼ ነው ማን ወዷት ያውቃል? ጂጂ ክያንስ እና ቤታን እንደዛች የቆምሽላት በቃ ልክ ተነጋግረን እንደሆነ ምናምን አድርጎ ነገር ጂጂ ክያ ታውቃኝ ያልወዳትም፣ ግን አሁን የተናገረችው ለአንቺ ትክክለኛ ጃጅመንት አይታ ነው ያወራችሁ። ምንም ተጣይ ከዛች ጋር ስደቢያት አይደለም እኮ ነው ያለችው ዩቲዩብ ስሪ ምናምን ያለችው እግዚአብሔርን። እና ደግሞ 14 አበባ እናንተ አዋስጡ እና ደግሞ እዛ ኮመንት ላይ ሄደው እንትን ብለዋታል። ቤታ እየሰደበችሽ ነው ምናምን ሲሏትኝ ነው ለዛ